أعوذ بالله من الشيطان الرجيم. أعاذنا الله من إبليس وجنوده. بسم الله الرحمن الرحيم. قولوا بسم الله الرحمن الرحيم بجلاله وكرمه. والتين والزيتون. سورة التين مكية. أقسم الله سبحانه وتعالى معله بتين معله بزيتون معله وكذلك بطور سينا قرام معله እንደዚሁም ደግሞ ምን በሆነው አገር በመካ ማለ የማለበት ነገር እንግዲህ ወደፊት ነው ማለት ነው የምናገኘው። ወቲኒ በቲን እምላለሁኝ አለ አላህ ሱብሓነሁ ወተዓላ። በፈለገው ይምላል። የሰው ልጆች በፈለጉት ነገር መማል አይፈቀድላቸውም። ካላህ ውጭ ባለ ነገር የማለ ሰው ባላህ አጋርቷል ማለት ነው። ፈቀድ አሽረከ ቢላህ። ካላህ ውጭ ባለ ልጅ ሊምሉ አይፈቀድላቸውም። አላህ ሱብሓነሁ ወተዓላ ግን በፈለገው መማል ይችላል ማለት ነው። ወቲኒ በቲን እምላለሁኝ አለ። ይሄ ቲን የሚባለው እንግዲህ አብዱላህ ኢብኑ አባስ እንደዘገቡት ይህ የምትበሉት የሆነው ፈዋኪህ ነው ብለዋል። የጀነትን ፈዋኪህ ነው። ወዘይቱን በዘይቱን እምላለሁኝ አለ። ይሄ ዘይቱን የሚባለው ደግሞ አሲር አድርገን እንጠቀመዋለን ወይንም ዘይት አድርገን እንጠቀመዋለን። በጀነት ደግሞ የጀነት ሰዎች ኢዳም አድርገው ይጠቀሙታል ማለት ነው። ወጡሪ ሲኒን በጡሪ ሲናም ጎራ እምላለሁኝ አለ። በጡሪ ሲና ጎራ እምላለሁኝ። ይህ የጡሪ ሲና ጎራ እንግዲህ ትልቅ ጎራ ነው። በሱ ላይ በጣም ዛፍ ያለበት የሆነ ነው። ሙሳን አለይሂ ሰላም ያናገራቸው እዛ ቦታ ላይ ነው ማለት ነው። ወጡሪ ሲኒን በጡሪ ሲናም እኮ ጎራ እምላለሁኝ አለ። ወሃዘል በለዲል አሚን በዚህም እምን በሆነው ቤትም እምላለሁኝ። በዚህ እምን በሆነው አገር እምላለሁኝ። ወሃዘል በለዲል አሚን በዚህ እምን በሆነው አገር እኮ እምላለሁኝ። በመካ እየማለ ነው አላህ ሱብሓነሁ ወተዓላ። እንግዲህ መካ ውስጥ ወለው ሐታ በጃሂልያ ጊዜ እንኳን ቢሆን መካ እምን የተከበረ ነው። በጃሂልያ እንኳን እስልምና እንኳን ሳይስፋፋ ማለት ነው። ነብዩ አለይሂ ሰላቱ ወሰላም እንኳን ሳይላኩ በስተፊት ተመላካቸው ልጅ አባቱን ገዳይ እንኳን ቢያገኝ እዛ ቦታ ላይ አይገልም ማለት ነው። አላህ ሱብሓነሁ ወተዓላ በእነዚህ በአራቶቹ ነገር ማለት የማለበት ነገር ይሄ ነው። አያ لقد خلقنا الإنسان في أحسن تقويم። لقد خلقنا الإنسان የሰው ልጅ እኮ አስገኘ ነው ፈጠር ነው አለ። لقد خلقنا الإنسان የሰው ልጅ አስገኘ ነው ፈጠር ነው። في أحسن تقويم በአማረ ሁኔታ ላይ በተስተካከለ ሁኔታ ላይ አድርገን ፈጠር ነው ይላል። እንግዲህ የሰው ልጅ በተለየ ሁኔታ ከሌሎች ፍጥሮች አላህ ሱብሓነሁ ወተዓላ በተለየ ሁኔታ አድርጎ ፈጥሮታል የሰው ልጅ። ሌላው ፍጡር አሁን በልቡ እየዳከ የሚሄድ አለ፣ በፊቱ ተደፍቶ ማለት ነው። በአራት እግሩ የሚሄድ አለ። ወከዛሊክ እንግዲህ እየተንከባለለም የሚሄድ አለ፣ በመሬት ላይ እየተሳበም የሚሄድ አለ ማለት ነው። የሰው ልጅ ግን ከእንደዚህ አይነቱ አላህ ሱብሓነሁ ወተዓላ ጠብቆታል። አላህ ሱብሓነሁ ወተዓላ የሰው ልጅ ሲፈጥረው አስተካክሎ ነው የፈጠረው ማለት ነው። በእጁ ይበላል። የሰው ልጅ ብቻ ነው በእጁ የሚበላው። ወከዛሊክ እንግዲህ በአቅሉ ይለያል፣ የሚጎዳ የሚጠቅመውን ይለያል። የሰው ልጅ እንደዚህ አድርጎ ፈጥሮታል ማለት ነው። አንዳንድ እንግዲህ አላህ የፈጠረባቸውን የሆነውን ፍጥረታቸውን የሚቀይሩ እንኳን ቢኖሩ ማለት ነው አሉ። ከሰው ልጆችም ወደ በሃኢምነት እንዲሁም ከባሃኢሞች በላይ የሆኑ አሉ፣ ከእንስሳዎች በላይ የሆኑ አሉ። ፍጥረታቸውን የቀየሩ ማለት ነው። መለያቸውን አቅላቸውን ያተጠቀሙበት የሆኑ አሉ ከሰዎችም። እነዛ እንግዲህ የጀሃነም ናቸው ከሃዲዎች መስል ማለት ነው። አያ አሁን እንግዲህ አላህ ሱብሓነሁ ወተዓላ የሰው ልጅ እኮ በአማረ ሁኔታ አድርገን ፈጥረነዋል ብሎ ሲል እየማለ ተናገረ። ثم رددناه أسفل سافلين
ثم ተዛም እኮ ረደድናሁ የሰው ልጅ እኮ መለስ ነው አስተካክለን ፈጥረን ትናበቃ የአቅል ባልተቤት አድርገነው ትናበቃ የታች ታች አድርገን መለስ ነው አለ። አሁን እንግዲህ አቅል ኑሮን በአቅላችን እያስተነተን የምንፈልገውን ማድረግ እንድንችል አድርጎ ፈጥሮን ነበር። አሁን እሱ በፈለገ ሰዓት ደግሞ እንግዲህ የታች ታች ያደርገናል ማለት ነው። ሰው ልጅ እንግዲህ እድሜው እየገፋ ሲሄድ ያ ማስተንተን የሚባለው ነገር አቅሉ ይወገዳል። አቅሉ ይወገድና የሚያቀውን ነገር ይረሳል ማለት ነው። የሚያቀውን ነገር እርጅና ውስጥ ይገባል፣ አርዘለል ኡሙር ውስጥ ይገባል ማለት ነው። ወራዳ ታች ነው። ተህጣንነት ወደ ሸባብነት ወደ ወጣትነት ከወጣትነት ወደ ሽምግልና ከሽምግልና እንግዲህ አቅሉን እስከሚስት ድረስ እናደርሰዋለን አላህ። ወይንም ደግሞ ፈጥረኑትና በቃ የሰው ልጅ እኮ መለስ ነው አለ አስፈለስ የታች ታች አድርገን መለስ ነው አለ እሳት ውስጥ ማለት ነው። ከሃዲዎችን ይመስል ማለት ነው። የታች ታች ማለት ነው። ታች እንደው አስፈለሳፊል ወራዳ ሆነው ነገር ላይ ያደረግነው እንደገና አስጠያፊ ወደ ሆነው ቦታ ወደ እሳት መለስ ነው አለ። إلا الذين آمنوا وعملوا الصالحات فلهم أجر غير ممنون إلا الذين آمنوا እነዛ ያመኑ ሰዎች الذين آمنوا استثناء ነው ይሄ ሁን ስምደናሁ ይልጭ ታች እኮ መለስ ነው ብሎ ነበር። إلا الذين آمنوا እነዛ ያመኑ ሲቀሩ እንግዲህ في الإليين ናቸው። እነዛ ከፍ ያለችው ደረጃ ላይ በጀነት ውስጥ ናቸው ማለት ነው። إلا الذين آمنوا እነዛ ያመኑ ሲቀሩ وعملوا الصالحات አምነው መልካም ስራ የሰሩ ሲቀሩ አሁን እምነትም የሚጠቅም አይደለም። بدون أعمال الصالحة ታለ መልካም ስራ ዝም ብሎ እምነት የሚጠቅም አይደለም። እምነት የሚጠቅመው ከመልካም ስራ ጋር ነው። ወከዛሊክ መልካም ስራም ካለ ኢማን አይጠቅምም። አያ وعملوا الصالحات فلهم أجر غير ممنون مرحبا فلهم ለነዚህ ማለት ነው አምነው መልካም ሰሩ ሆነ እነሱ እኮ አጅሩን ሚንዳ አላቸው እሱም ጀነት غير ممنون ኒዕማው የማያቋርጥ የሆነ ጸጋው የማያቋርጥ የሆነ አጅር አላቸው። እሱ ምንድነው ጀነት ውስጥ ገብተው እንደፈለጉ ይሆናሉ። አሁን ዱንያ ላይ ያለው ኒዕማ ያቋርጣል። የሰጠውን ያህል አላህ ቢሰጥህ ያደረገልህን ያህል ቢያደርግ ዱንያ ታቋርጣለች። ጀነት ግን አያቋርጥም። فلهم ለነሱ አጅሩን አላቸው غير ممنون የማያቋርጥ የሆነ ሁሉ ጊዜ ጸጋው ኒዕማው የማያቋርጥ የሆነ ጀነት ውስጥ ወይንም ደግሞ አሁን ثم رددناه ተዛ እንመልሰዋለን አስፈለ ሳፊሊን የታች ታች አድርገን ሚለው አሁን ሰውየው እንግዲህ እድሜውን ዝም ብሎ ይኖራል። እዚህ ጅና ውስጥ ተገባ በኋላ ምንም መልካም ስራ አይጣፍለትም። አቱም ያምኑ የሆኑትስ ወعمل الصالحات ያምኑ መልካም ስራ የሰሩ የሆኑት እርጅና ውስጥ እንኳን ቢገቡ መሰለን ዑለማዎች መስል አስተማሪዎች መስል ወከዛሊክ አዕማል الصالحة የሚሰሩ ሰዎች ታመኑ በኋላ አዕማል الصالحة የሚሰሩ ሰዎች አጅራቸው አያቋርጣባቸውም። ወለው ሐታ አርጅተው እንኳን ማለትም ያንን ጉልበት ባላቸው ሰዓት የሚሰሩትን ስራ በርጅና ምክንያት በህመም ምክንያት ቢያቋርጡ አጅራቸው አይቋርጥባቸውም ማለት ነው። ኢላ الذين آمنوا እነዛ ያመኑ ሲቀሩ وعملوا الصالحات አምነው መልካም ስራ ይሰሩ እንግዲህ ሲኖሩ መልካም ስራ በመስራት ላይ ደዋም አላቸው። ከዛ እርጅና የገባ ጊዜ
እርጅና ውስጥ በገቡ ጊዜ አቅላቸው በተወገደ ጊዜ ፈለሁም ለነሱ እኮ አጅሩን ሚንዳ አላቸው ገይሩ መምኑን የማያቋርጥ የሆነ ይጣፍላቸዋል ማለት ነው አርጅተው እንኳን አያ فما يكذبك بعد بالدين فما يكذبك አንተ የሰው ልጅ ሆይ ምን ለማስተባበል ምን አነሳሳህ فما يكذبك ለማ በጌታ ያኔ ጌታ ልታስተባብለው ዘንዳ ተሞኩ በኋላ ለቀሰቀስም ሂሳብ የለም ጀዛ የለም ይያልክ ልትል ዘንዳ ምንድነው ያነሳሳ بعد ከዚህ በኋላ እንደዚህ አድርገን ተፈጠርነህ በኋላ ያኔ እንደዚህ አድርገን ቁመናህን አስተካክለን ተፈጠርነህ በኋላ ከሞኩ በኋላ ቢዲን በጀዛው አቀል ልታስተባብል ዘንዳ ይሄ ማስረጃ ባንተ ላይ ያለ እና خلقنا الانسان في احسن تقويم ያለው ማለት ነው እንደዚህ አድርገን ፈጥረንትና በቃ ባንተ ላይ ማስረጃ ሁጃ ያለ ለማስተባበል በጀዛው ቀን ምን አነሳሳህ አንተ የሰው ልጅ ሆይ ይላል أليس الله بأحكم الحاكمين أليس الله አይደለምን ነው أليس الله አይደለምን ሐያሉ ጌታ አይደለምን ነው بأحكم الحاكمين ተፈራጆች ሁሉ የበለጠ